እስኪ እስኪ ፍላይት ሞድ እስኪ አሉ ምንድነው ዝም አስብልና ዳኛ ተቃራኒ ቡድን ማውራት አይቻልም እርግብ አዎ ወላጅ አሁን ደግሞ ነፂ ያው እሺ ልጀምር በስ ተወጣ ትችላለች ዱዲኛ ድምጽ እንዳትወጣ አዘብሻቸው ስጠኝ ነው አልገባህ አባባ አባባ ሙጣቁ ነው ወበዝ እሺ አሁን ደግሞ አቶ ነው ና እንካሳ እድሌን አውቃለሁ ምንም ማውራት አይቻልም ምንም አንድ ቃል አዎ በይ ከባድ ነው እንዴ ከባድ ነው ወይ ሙሉፊ ገምሽ አረ ሙሉ ፊልም አሳየው አምፖል እንትን ነው መብራት አልነበረም ቤት ተቃጥሎብኝ ማለት ነው ሱቅ ሄጄ እሺ አይ ናተራ እይ መጨረሻ ጥያቄ ነው እሺ ከሳታችሁ እናንተ ናችሁ የምትቀጣው ያውም እንደነገሌ ሙሉን አናወራም እንደነገሌ ከቤት እንትን አልኖርም ነው እሺ ምን ነው ከባድ እኛም ፊልም ልንሰራ እንሞክራለን ቀላል ሩጫ ድንጋይ ሞሮ ሱራሱ ያቆ አለም ሮጠች ድንጋይ ሞሮች በቃ ሰዓታችሁ አልቋል በቃ ምንድነው እንደዛ እኮ አለም አልከኝ ስለዚህ ሮጠች በቃ ተሸነፋችሁ እኮ ስለዚህ እነናውም ናቸው ያሸነፉት ምንድነው እሺ አንዴ አለም ሮጠች አንዴ ዝም ብለሽ እሺ እና እኔ ልቅጣቸው ነው ስናተ ተቀጣቸዋለሁ ምን ቤት ነሽ ተወጣባቸው ሰሪ የሆነች ማረጋት ሰዓት ነበረች ቤድሩም የጠፋችብኝ ምንድነው ከስንት ዓመታት በፊት ነው አንቺ ታውቂያለሽ እኮ ከስንት ጊዜ በፊት ትሄድና ትፈልጓታላችሁ ሰዓቱን ሳትይዙ አትመለሱም ነው የምልህ ሳሉ ሚሊኒየም አይደለም መኝታ ቤት እሱ ክፍል በሉ በቃ ተነሱ ፈልጉ አይዞህ ውሃው አይ እሱ ይከፈል ገታችሁ ፈልጉላችሁ አረ እንደዚህ ማፌራ ከሚሊኒየም በፊት ተጠፋ ልትሄድ ነው እንዴ አብራችሁ ነው እንዴ ሂጂ እና ማራጭ አለ አይዞህ ፈልጉ ይሄ ነው ቆልፍ ትሬድ አብረው ጊዜ ማሳለፍ አለባቸው ምን አስቡ ነው እላለሁ ታምጪ ሆነ እንዴ አቅጣት ነው ጀት አባታቸው ቆልፍከው ሉዋታ እንዲወሹ አሁንማ ይጋደላሉ ከወሬ ሳይወጣ ወይ ፍቅር በፍቅር ቀላሙ በቃ አለቀላችሁ ባይሆን ልጠጣው እንጂ ሰኔ ምግብ ግለም ነበር ጥግብ ብያለሁ እና ስራ ቆንጆ ነው እናንተ ከስመሩ ይደናልሽ አትወድሽ ሐዋሳ ሄዳሷ ማታያትን ፓፓያ መስራት ሐዋሳ ፓፓያ በፊት ኮታታ አመዳም ነበር ያ ስለማላቃት ነው ግን አሁን ቆንጆ ናት አስከልቱ መጣንዴ ወይኔ ሊዳ አራ በቃ እኔ በቃ ተጠብቃታለሁ እሺ ትንዛ በሉ እሺ እና ቆይ ያስለመድከኝ ወካኔ ደግሞ እንኑ ከቡኳለን ከሚዳ አምጣ አንከፍትላቸው እንግዲህ ማለት ያቸው
ነው ምህሩ ምን ቀልድ ነው ምን ሆኖ ነው ቆይ ምን አውቃለሁ ይሄ ነው ስራ ነው መቼም በር መቆልፍ መክሊቱ አድርጎታል ስልክክስ ሳሎን ነው ያንቺስ የኔም ሳሎን ነው ምን አይነት ቀልድ ነው እስኪሆን ጽናት እያዞረኝ ነው እኔም እያዞረኝ እኮ ነው ጽናት ልጆቹ ይታሉ የሰጠሽኝን ዱቄት በጆግ አድርጌ ሰጥቻቸው ነበር የሚጠጡት ቡና ውስጥ ጨምሪው ብዬሽ ነበር አይደል እሱማ እኮ ትኩስ ስለሆነ እንዳይከሽፍ ብዬ ነው አክሽን ስኪ ምን አይነት እድል ዛሬ እንዳስመለጥሽ የምታውቂው ነገር የለም ግን እኮ ጽናትና ኪራ ጠጥተውታል የታሉ ታዲያ መኝታ ቤት ተኝተዋል አንድ ላይ ነው የተኙት አዎ በሩን ቆልፈው ተኝተዋል እንደምንም ገብተሽ በሩን ክፈችው እንዴ እኔ እኮ ቁልፍ የለኝም እንደ ግመል ቢሆንም በመርፌ ቀዳዳ ሾልከሽ ብቻ በሩን ክፈችው ሌላው ነገር የኔ ጉዳይ አይደለም አምላኬ ምን አይነት ጣጣ ውስጥ ነው የገባሁት እንዴ አንድነት አቤት ምን ሆነሽ ነው የውጁ ጌት ነው ያለው የውሃ ጆግ እዛ ቆሻሻ ዕቃ ጋር ነው እሺ በቃ መድኃኒት ልወስድ ስለሆነ ውሃ አምጪልኝ በምን በጆጉ እንዴ ጆጉ ምን ያደርግልኛል በብርጭቆ አምጪልኝ እሺ አሁንስ በቃ በዚህ አይነት አንድ ቀን ልቤ ቀጥ ማለቱ አይቀርም መቼ ይሆን ስትነቂ አይንሽን ስትገልጪ ጥለሽኝ የማትሄጂው እንዴ ኪራ እንዴ ጽናት አልነቃሽም እንዴ ማታ ምን ሆነን ነው እኮ እኔ እኮ መጀመሪያም እንዳልነቃሽ ገብቶኝ ነበር ለምንድን ነው እዚህ ያደርኩት እኔ ምንም የማስታውሰው ነገር የለም ምንድን ነው ደግሞ ወገቤ ሲቀጠቅጠኝ ነው እንዳደርኩ ወገብ ሰባር ጀግኔ ይጭራሽ ወገብ ምንም ሲሰብር ያደርክልኝ እንዴት አደርክ ነው ምስኪን በቸርነት ወርደል ታደራችሁ ቆይ ምንድን ነው የተፈጠረው ማለት እኔ ምንም ትዝ አይለኝም ኪራይ ምንም የተፈጠረ ነገር የለም ሳሎን ነበርን ጌማችንን ተጫወትን ጨረሳችሁ ገባችሁ ተኛችሁ አለ ራሴ እንደልፈነዳ ነው ኪራ ኧረ እኔ ምንም ነው ምን ሆናችሁ ይባላል እንግዲህ በአንድ ሌሊት መጋኛ መታችሁ እንዳይባላል እኛ በሰላም አስገብተናችሁ ቆልፈን ሄድናል በዚህ ክፍል ውስጥ የምን ክፍል አልኩኝ ይሄ ቁርስ እየጠበቅናችሁ ነው ሳሎን ማሙቱና ነው እሺ ሰኒስ ግን ሰኒ ደግሞ ምንድነው አዎ ቤቴ ብቻውን ይፈራል ምናምን ብላ ወጣች ማታ ወይኔ ብቻዋን አሳደርኳት ማለት ነው ልሄድላት በቃ ቆይ እንጂ ቁርስ በልተሽ ተረጋግተሽ ትሄጃለሽ ራስሽንም እስከዚያው ይተውሽ አዎ ሰራለች ናስባለው ለብ እና አላችኋለሁ አጅሪት እናቴ ባዝማሪ ግጥም ይሄን ቤት ረሃ አደረገችው እኔ እኮ የገረመኝ ግጥሙ ሳይሆን የሙዚቃ መሳሪያ ነው ኧረ ተይኝ የዛን ቀንማ የሆነ የአዝማሪ መንፈስ ላይ አድሮብኝ ነበር እሱንማ እኮ አየሁ ግን እቺ ሀና የምትባለዋ ልጅ እስካያት ድረስ ጓጓ ትመጣልሻለች ትንሽ ብቻ እናቷ ተገግምላት
ኧረ በእናታችሁ እኔ እኮ አልደወልኩላትም ትናንትም ዛሬም። እንዴ ደውልላት እንጂ ጎረቤት አይደለች እንዴ? እነዚህ ልጆች እየተስማሙ ነው ልበል? በይ አታያቸውም እንዴ? በ10 ደቂቃ 50 ጊዜ ሲጣሉ የነበሩ ልጆች አሁን እኮ ጭራሽ ስለ ሰው ጥየቃ እያወሩ ነው። እነዚህ ልጆች አያቸው አፍ ለአፍ ገጥመው። እኔ ግን አንድ ላይ ቢሆኑ እኔም አንድ ላይ ቢሆኑ ደስ ይለኛል። ግን ምን ዋጋ አለው? ሴቶቹ አፈላችሁ። ምን ማለት ነው? ረይደየን እንዴ ምሩ እነዚህ ልጆች እኮ መኖራችንን ራሱ ቼክ አላደረጉት። ልጅ እንዳትጨቃጨቅ እነሱ ሙርታ ብላሻለሽ ነው ወይ ካልሆነ እንጣላችሁ እንዴ? ባሉ ይስፋችሁ ምንሽ ነው? ይኸውልህ ሲጀመር አታፍጥጥባቸው እያልኩ በአይን አባረርኳቸው። እሺ ምንድነው ነው ያባረርኳቸው? በእኔ አይነን ሄዱት ባንቺ ፊት ሪአክሽን እንጂ ምንድነው የሚያስቆርጥሽ? ምንም በቃ ልሂድ። እንደውም ሲጀመር ነው ንብረትን ምን አለበት አሁን ብትረጋጊ እስኪ። እኔ ወድጄ ነው እንደ ሴት ቤት የተቀመጥኩት። እኔም እኮ ራሴን አላንቀሳቀስ ብሎኝ ነው። አሁን ተረጋግተሽ ቁጭ በያለሽ። ቆይ ግን ለምንድን ነው ሁላችንን ያመመን? እኔም አልገባኝም። እስኪ ደግሞ አልመጣችም። ደግሞ ትናንትና ከነኪራ ቤት ስወጣ የሆነች ተሸፋፍና ያየኋት ሴት ያለች። ስለሷ መናገር አለብኝ። ደግሞ ምናምን እስካሁን የቆየችው በደህናዋ እኮ እንደዚህ አትቆይም። ሄሎ የት ነሽ? አዎ ቶሎ ነኝ፣ ቤት ነኝ። በቃ እሺ እጠብቅሻለሁ። እንደዚህ ይሆንሽማ በዚህ ፀሐይ አትሄጂም እንዴ? መንገድ ላይ ብትወድቂስ? ጻልጭ እኮ አይደለም ጽናት። እስኪ ሰው የሚልሽን ነገር ስሚ። ቆይ ለምንድን ነው እንደዚህ የምታስብልኝ? ምን አይነት የህፃን ጥያቄ? ቀጥታ መልስልኝ። ወይኔ ጭንቅላቴ ሊፈነዳ ነው። ኪራ ምን ሆንክ? ኪራዬ አንቺ ለምንድን ነው እንደዚህ ሆንሽ? እየቀለድክብኝ ነበር እንዴ? ቀጥታ ለጠየኩሽ መልሽልኝ። ሲጀመር ምን አይነት ስነ ስርዓት ነው? አየሽ፣ አንቺም የጠየቅሽኝ ጥያቄ ልክ እንደዚህ ቀልድ አስቀያሚ ነበር። ቢሆንስ አንተ እኮ ልቤን ቀጥ ነው ያደረከው። ለምን አላቅልም። አንቺ ልጅ ግን ወይ ያዥኝ ወይ ልቀቂኝ። ምን ማለት ነው? ገብቶሻል ጽናት? አልፈልግም ካልሽ ቢያንስ እንድተውሽና እንድጠላሽ አድርጊኝ። ቆይ እንዴት ነው እንድትጠላኝ ማድረግ የምችለው? አላቅም። እንዴት ልቤ ውስጥ እንደገባሽ አላቅም። አሁንም እንዴት እንደምትወጪ አላቅም። እኔ ይሄንን ማድረግ አልችልም ኪራ። ለምን? አንተ እንድትጠላኝ አልፈልግማ። አንድ የማትፈልጊው ሰው ወደደሽ ጠላሽ ህይወትሽ ላይ ምን ለውጥ ያመጣል? እኔ እንደማልፈልግ ነው እንደሚሰማ። ከድርጊቶችሽ የተረዳሁት ግን እንደማትፈልጊ። እንደዚህ ብለህ ማሰብህ ራሱ ምን ያክል ውስጤን እንደሚጎዳው ብታውቅ። አረ የኔስ እንደዛ አበባ ጎዝጉዤ የፍቅር ጥያቄ ሳቀርብልሽ እምቢ ስትይኝስ? እንደዛ በሰው ፊት ስታዋርጂኝስ? የኔ ስሜት አይጎዳም? ጽናት፣ እኔም እኮ እንዳንቺ ሰው ነኝ፣ ስሜት አለኝ። አውቃለሁ እኮ ኪራ። አታውቂም ጽናት። ብታውቂም ማኖሮ እንደዚህ አይነሽን ሸፍነሽ የራስ ወዳድነት ጉዞ አትጓዥም ነበር። ክብርህን ዝቅ እንዳላደርገው ብዬ እኮ። የትኛውን ክብር? ክብር ከፍቅር በላይ ቢሆን ኖሮ እሱ ሞቶ እኛም ባላዳነን ነበር። እንደዛ ሳይሆን ሰራተኛ ገባ ብለው እንዳይስቁብ ብዬ ነው። ይበሏ። እነሱን አማክሬ ነው እንዲያፈቀርኩሽ። ይኸውልሽ መጀመሪያም ሰው አማክሬ አይደለም ያፈቀርኩሽ። አሁንም እነሱን አማክሬ አይደለም ፍቅሬን የምቀጥለው። ከነ ሙሉ ጉድለትሽ ልቀበልሽ ጽናት። ሲጀመር የሰው ሙሉ የለም፣ ሁላችንም ጎዶለን። ለዛ ነው አንዳችን ያለ አንዳችን መኖር ማንችለው። ኪራ እሺ፣ አሁን አንድ መልስ ነው የምፈልገው፣ ቁርጥ ያለ። አሁን እኔና አንቺ አብረን መቀጠል እንችላለን አንችልም?
ማን? እኔና ጽናት ዘገምተኛ አትሆኝብኝ፣ መልሽልኝ። ማንን ነው? እኔን ነው ዘገምተኛ? እና ስለምን እያወራሁሽ ነው? ስለምን የምትመልሽልኝ? አዎ እኔም አፈቅራለሁ። ይህንን ነው ማወቅ የምፈልገው። እኔ እኮ ካንተ በተለየ ቁጥር ህይወት እየጨለመብኝ ነው ኪራ። እኔ ሁለት ያጣው እንዳሉን ፈርቻለሁ፣ አባቴንና አንተን። እኔን መቼም አታጭኝም፣ እመኝኝ ጽ። መቼም ምንም ቢፈጠር አትተወኝም? ሰማይ ዝቅ ምድር ከፍ ቢል አልተውሽም። ቃል የእምነት ዕዳ ነው። እስኪ በምን ምክንያት ወድጄሽ፣ በምን ምክንያት ጎለሽ ልጥላሽ? ኪራ፣ የሰው ልጅ የሚያጋጥመው ነገር አይታወቅም። አንድ ነገር ቃል እገባልሻለሁ ጽናት፣ በምወዳት እናቴ እምልልሻለሁ። አንቺ ተስፋ ቆርጠሽ ሂድልኝ እስካላልሽኝ ድረስ በፍጹም አልተውሽም። በጣም በጣም እጅግ በጣም ከምታስቢው በላይ አፈቅርሻለሁ። እኔም አፈቅራለሁ። እናንተ ጆሮ ጠቢዎች፣ እናንተ ባለ ታሪኮች ሆነ ሰንዬ ሰርፕራይዝ አለኝ። መጀመሪያ እኔን ስሚ። አይ እኔ ልንገርሽ። መጀመሪያ ስሚኝ። እሺ። የኪራ ህይወት አደጋ ላይ ነው። ማለት እንዴት? አላቅም፣ ግን ትናንትና ማታ እቃ ረስቼ ወደ እነ ኪራ ቤት ስመለስ የሆነ ሴትዮ ተሸፋፍና ስትወጣ ይቻለሁ። ማታ የተለፈለፍንበት የሆነ ነገር አለ ማለት ነው። አላቅም፣ ግን ማወቅ አለብሽ። በቃ ኪራ ጋር መሄድ አለብኝ። እንዴ ሰርፕራይዙን ሳትነግሪኝ? ቆይ አሁን በዚች ቅጽበት ራሱ ምን እንደሚፈጠር አላውቅም። እኔ ልሂድ። እሺ አይዝግብሽ ልጅ። እኔም ብልሽ ቆይ ግን መቼ ነው የምንጋባው? ያው አባቴ ጋር ሽማግሌ ልከ ከዛ እሱ እሺ ካለ ታገባኛለህ። እኔን የመሰለ የብረት መዝጊያ ማች አግኝተው ነው? አንተ ለብረት መዝጊያ አይደለም ለዝንድሮ ሞት ምን? እኔ ለሱ ማለት ነገሪ። ምን እየሰራሽ ነው? በሩ እኮ ልብሴን ይዞብኝ እስካስለቅቅ ድረስ ቆይቼ ነው። ግን እኮ ቆየሻ ከቆምሽ? አዎ አረጀሁ መሰለኝ። አይኔ ምን ብያለኝ? አይ እንደዛ ለመባል እንኳን ገና ነሽ። አይ ከዚህ በኋላ ምን ቀረኝ ብለህ ነው? እንደዛ ከሆነማ የኔዋ ሚስትን ቶሎ ማርጀቷ ነው። ጭራሽ አንቺ ጭራሽ ተማጫ ነይ ነይ። ማስተሽ አልቆ ነው? አለ ቁጭ በይ እንጂ ለምን ተነሳሽ? እኔ እኮ ድክም ብሎኝ እኮ አረፍ ልበል ብዬ ነው። በቃ ልሂድ። እቺ ሴትዮ ግን ከቀልቧ አትመስለኝም። የነጽናት ፍቅር ግን ደስ ይላል። እግዚአብሔር ላንቺ ያለው እንጀራ ይሻግታል እንጂ ማንም አይበለው። ሶስት ልክ ነህ። ሁላችንም በፈጣሪ ፍቃድ ነው የምንኖረው። የነጽ አጀማመር እኮ ይጋደላሉ እንጂ ይፋቀራሉ ያለ አንድም ሰው አልነበር። በጣም እንጂ በጸብ የመጣ ፍቅር እኮ ኃያል ነው። እና ካልሆነ እኔም በጸብ ልሞክር እንዴ? ምን አልከኝ? አይ ምንም ወዲህ ነው። ሰው ግን እንደዚህ ሙሉ ሆኖ ሳይቀናለሁ። አንቺ እኮ ዝም ብለሽ ሙሉ ሙሉ ትያለሽ እንጂ የሰው ሙሉ የለም። ሙሉ ብንሆን ኖሮማ አጋር ባላስፈለገን ነበር። እኔ እኮ ሰው ካጎደለኝ በላይ ጎደሎ ነኝ። አትሳሳች። ባዶ ነኝ ብለሽ ባሰብሽ ቁጥር ያለሽን ትተይና የሌለሽን በማሰብ ትጠመጃለሽ። መቼ ነው ግን እንደዚህ የበሰልክልኝ? የበሰልክልኝ ማለቴ እንደዚህ ተናጋሪ ሆንክ። ቀልደኞች ለቁም ነገር አትሆኑም የተባለን ቀን ነው። ማን ነው ደግሞ እንደዛ ያለ? ኧረ ማን ነው? እንዲሁ ዝም ብዬ ለጨዋታው። እሺ ካልክ እሺ። ታዲያ እንዴት ነበረ ከራስ ጋር ጊዜ ማሳለፍ? እኔ እንጃ። እኔ ምንም ጊዜ አላሳለፍኩም። እንዴ ምን ማለት ነው? አላውቅም። አንድም ቀን ልቤ ከመጸጸትና ከመቆጨት ውጭ ሆኖ አያውቅም። ለምን ወሰነሽ በሄድሽው ነገር ትጸጸቻለሽ? ነው
አንዳንድ ህመሞች በቦታው ካልሆንኩ አይገባህም። እሺ በቃ ተው። ለነገሩ መጀመሪያም ብታምኝ ኖሮ ጥለሽን ባልሄድሽ ነበር ነው። አሁን ወደኋላ መመለሱ ምን አስፈለገ? የኋላው ከሌለ የለም የፊቱ ነው የሚባለው። ትላንትና ታሪክ ነው። እሺ እንደዚህ እያልከኝ ጭንቀቴን አታብሰው። ምሩ ደጋግሜ እነግርሻለሁ፣ በወሰንሽ ውሳኔ አትጸጸች። ግን በቃ ሌላ ጊዜ እናወራለን። ቻው። ኡፍ ነው ሳይ ከምቀጣው አይበቃም? አዎ በቃ እሺ፣ ልኬላችኋለሁ፣ ችግር የለውም። እሺ እዚህ ቤት እሺ፣ በቃ መልሼ እደውላለሁ። አንቺ ደህና ነሽ? ያዋጣሻል ግን ምኑ አጉላ ስለሚደሽ መጥፋቱ ነው። ወይ ሰኒ አዲስ ፍቅር እኮ ጊዜ አልሰጥ ብሎኝ ነው። ግን ታዝቤሻለሁ። እንዴት እንዴ አንድ ቀን እንኳን ደውለሽ ብቸኝነቱ እንዴት አደረገሽ ሳትይኝ ነው? ውይ በጣም ይቅርታ በእናትሽ። አይምሮዬ እኮ ብዙ ሀሳብ ተወጣጥሮ ማሰብ አቅቶኛል። ምን ተፈጠረ? ያቺ አንድነት ናታ። ኧረ ተይ አሁንም የሆነት እንዴ በተደጋጋሚ ስትከታተለኝ አያታለሁ። በዛ ላይ ደግሞ እየወጣች የምታወራው ሰው አላት። ወይ ጉድ! ማንን ነው የምታወራው? እኔስ ግራ የገባኝ እሱ አይደል እንዴ? እና ለኪራ ነገርሽ? ምን ብዬ ልንገረው? ለእሱ ለመንገር እኮ አንድ መረጃ መያዝ ይጠበቅብኛል። እሱማ ትክክል ነሽ። ግን በቆየ ቁጥር ችግር ውስጥ እንዳይከታችሁ። እኔ ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል። ተይው በቃ እንግዲህ እግዚአብሔር ያውቃል። ግን ደህና ነሽ? ያልሽኝን ፎቶውንም ቪዲዮውንም ልኬልሻለሁ። ቤት ውስጥ ያለው አየር እንዴት ነው? ቤት ውስጥ ያለው አየር ፍቅራቸው ትውስታዬን እየቀሰቀሰብኝ ነው እንጂ በጣም ያስቀናሉ። ዝጊ ክፍታፍ! እንደዚህ ማግበስበስ የለመደው አፍሽን ይዘሽ እኔ ጋር እንዳዘረግፊ። ቤቲ ግን እኔን መምታት አልነበረብሽ። ተይ እስኪ እውነት በይ። እንደውም ይሄ ፊትሽ አይተው ምን ሆነሻል ብለው ይጠይቁሻል ብዬ ነው እንጂ በአሲድ ነበር ማጥብሽ። እንዴ ኧረ በስመ አብ በይ። እኔ ይሄን ያክል ምን በደልኩሽ? ተይ እባክሽ። ቆይ ሌላ ምን ልታረጊ ያምርሻል? ባሌን ከሌላ ሴት ጋር አይተሽ ፍቅራቸው ያስቀናል ያምራሉ ከማለት ውጭ ምን ልትይኝ ትችያለሽ? ይኸውልሽ ቤቲ አንቺ ገንዘብ ልትሰጪኝ ትችያለሽ፣ ሁለተኛ ግን እንዳትመጪ። ኧረ እባክሽ ለምን ቫዝሊን ይዘሽ መተሽ ገላሽን አላሽሽም? እከካም እኔ እኮ ገንዘብ ከፍዬ ከጎዳና አንስቼ ዘር ማንዘርሽ የማያውቀውን ገንዘብ ሰጥቼ እዚህ ያመጣሁሽ ስለ ባሌና ስለ ሚስቱ እንድታርኪልኝ አይደለም። እሺ ብቻ በቂ መልስ አይደለም። ከዚህ በኋላ አፍሽ እንዳመጣልሽ እኔ ጋር እንዳታወሪ። ኪራ ታዲያ እንዴት ነው አዲስ ፍቅር? ደስ ይላል። ታውቃለህ የሆነ የእድለኝነት ስሜት የተሰማኝ። ዝሆን ሎተሪ ወጣልህ ነው የሚመስለው። ይኸውልህ ጽናት ማለት ወሳኝ ሰዎች አይሻልም? ቶምቦላ የምሬን እኮ ጽናት በጣም አሪፍ ልጃቸው። እሱስ ልክ ነህ። ፈጣሪ መርቆን ይሰጠኝ። ታዲያ እንዲህ ስትንከረፈፍ ምናምን ነገር እንዳትበላ። ይኸውልህ በኋላ ላይ ወይኔ ምናምን ብትል ማንም አይሰማም። ጠበቃ አድርገህ መያዝ። ኧረ መካሪ መሆን ከመቼ ወዲህ ነው እንደዚህ መካሪ ሆንኩ? ምን እባክህ ይኸውልህ እንደ ጽናት አይነት ወሳኝ ሰው ሲገኝ እንመክራለን፣ ካልሆነ ደግሞ እንተዋለን። በቃ እንደዚህ። ታዲያ ለምን ይሄ 10 ሴት ልጅ መያዣ መንገዶች ምናምን የሚል መጽሐፍ አታሳትም? አስቤ ነበር እና ወረቀት ተወደደ። የሚወደድ ሰው ጠፍቶ ነው ወረቀቱ የተወደደው። ኪራ ግን የምሬን ነው የምልሽ፣ ጭቦ ይጨምርሻል። እንዲህ እያስደበሩን ነው እንጂ እኮ ጭውቴው መኛ ነበር። ታዲያ ምን ጣጣለህ? የሚያስደብርህን ለቃቅመህ ክፍ ትለዋለህ፣ ላይፍን ወደፊት ትቀጥላለህ። በቃ እሱስ ልክ ነሽ። እንደዛ ነው የሚያዋጣን። እኔ የምልህ ግን ናሆማ፣ ቆይ አንተና የምሩ ነገርስ? እባክህ የእኛ ጉዳይ እንኳን ተስፋ ቢስ። ማን ያለው? አላውቅም። በቃ ምሩን ምን እንደያዛት አላውቅም። ወደኋላ እያለችብኝ። ምን ታደርገዋለህ እንግዲህ፣ ያው ላይፍን ወደፊት መቀጠል። ግን እኮ ናሆማ በእሷም አትፈርድ። እሷም እኮ ለአንተ ብላ ነው። ኪራ ይኸውልህ እኔ እኮ ከእነ ህመሟ ነበር ልቀበልሽ ያልኳት። እሷ ግን ያው እንደምታውቀው ወፍ ገገመች። ግን ናሆማ ታውቃለህ ምን ያህል እንደምትወድ። መውደድ ብቻ ማውቃለሁ። አይዞሽ ብሮ፣ ለእኛ የዘነበ ለአንቺም ያካፋል። ማካፋቱ ቀርቶ እንደው በዳመነልኝ ሸዋ ላይ ዳመነ። እቺ ሴትዮማ የሆነ የደበቀችው ነገር አለ እንጂ ካለ ነገር በሄድኩበት ሁሉ አልተከታተለችኝም።
ምን አተሽ ነው? እንትን አስቤዛ ቼክ እያደረኩኝ። አይ የስራ ልምድ እኮ አይለቅም አይደል? አዎ ያው እኔም የቤት ሰራተኛ ሆኜ አይደለ ዛሬ እዚህ ደረጃ ላይ ደረስኩት። እናንቺም በርቺ እዚህ ደረጃ ትደርሻለሽ እያልሽ ነው? የሰው ልጅ እድል እንደመልኩ ይለያያል። ስለዚህ በዚህ እንኳን እርግጠኛ አትሁኝ። አንደበትሽ ይጣፍጣል። ንግግርሽ የበሳል ሰው ነው። ንግግር ለመቻልና በሳል ንግግሮችን ለመናገር የእድሜ ብቻ ሳይሆን የአእምሮ ብስለትንም ይጠይቃል። ቆንጆ፣ በጣም አሳማኝ ንግግር ነው። እኔ ደግሞ ከልምዴ አንድ ነገር ልምከርሽ። ነገሮችን ማወቅ የሚቻለው አውቆ እንዳላወቀ ሰምቶ እንዳልሰማ በመሆን ነው። በገገማውና በጉልበት የሚሆን ነገር የለም። ጉልበት ለጅብም አልጠቀም። እንደዛ ቢሆን ኖሮማ ጅብም ይሄኔ የጫካው ንጉስ ይሆን ነበር። ልክ ነሽ። አንበሳ የነገሰው ግን ጉልበት፣ ብልጠትና ግርማ ሞገስ ስለተቸረ ነው። ስለዚህ አንዳንድ የአንበሳ ዝርያዎች በዙሪያሽ ሊኖሩ እንደሚችሉም አትዘንጊ። እሺ ጽናትዬ፣ በፍጹም አልረሳውም። እሺ ለማንኛውም የባለፈውን ውሻ ሲጮህ የሰማሁት መሰለኝ። እቺ ርጉም እኔ እኮ ድሮም ስታባብለኝ አውቃ እንደነበረ ጠርጥሬያለሁ። እንዴ መጀመሪያ የመቀመጫዬን አለቻሉ ጦጣ። ስለዚህ መጀመሪያ አንቺን ማስወገድ አለብኝ። ዝም ብዬማ አላይሽ።